ሌላው ሰውዬው ስልክ አታነሳም እንዴ? ምን ሆነ ነው? በእናትህ አላየሁም እኮ እዚህ ሾፕ ሄጄ እኮ ነው። በእናትህ ለባለቤት የሆነ ዕቃ ለመግዛት። ኧረ በእናትህ ዝም በል። ስንት የደወልኩ ደግሞ የምን ዕቃ ነው የምትገዛው? እራት ግብዣ አለባት ዛሬ። በእናትህ ለዛ እኮ ነው የሆነ ቀሚስ ልገዛላት ሄጄ። እራት ግብዣ አለባት ማለት ከሌላ ሰው ጋር ሄዳ እራት ልትበላ ነው? አንተ ቀሚስ ይገዛ ነው? አዎ ምን ነው ኖርማል ነው አይደል? ኖርማል ነው፣ በጣም ኖርማል ጎበዝ። አረ ድሮ የሃይ ስኩል ፍቅረኛዋ ነበር እና ልጁ ዛሬ እራት ጋበዛ። ምን ችግር አለው? ትሄድ። ኖርማል ነው ምንድን እኮ አጠይቀኝ። እኔ እሺ ኖርማል ነው አልኩ እኮ ኖርማል ነው በጣም። አረ እኔ እንደዚህ እንትና አጨናንቃትም ሲጀመር ትሄድ። ምንድን ነው ደግሞ ምን አለችኝ መሰለኝ? ምን ችግር አለ? ለአንተ ያለኝ በዛውም እነግረዋለሁ አለች። አልቻልኩም በቃ ድረስ በጣም ኖርማል አይደል? ምንድን ነው ጎበዝ ነህ አንተ። በቃ ትችላለህ። ኖርማል ነው አልኩ እኮ ትችላለህ። ሲጀመር ምን አለችኝ መሰለኝ? የፈጠነ ሄጄ እራት ብቻ በልቼ በማታ መለሳለሁ ስትል ኖ በማታ በሚመጭበት ጊዜ መንገድ ላይ የሚያጋጥምሽን አታውቂም አድረሽ ነው ያልኳት። ምን ችግር አለው? ኖርማል ነው አይደል? ጭራሽ አንተ ጅል የሆንክ ሰው። ወይኔ አረ ልጅ እኮ የድሮ ፍቅረኛዋን እንደዚህ አይነት ነገር አያውቅም። የድሮ ፍቅረኛዋ ነው። በቃ ቻው በላት ካሁን በኋላ። ወይኔ አንተ ሰውዬ ቻው በላ ሚስትህን። ትሽ ጭራሽ ቀሚስ ገዝታ ለባብሰላክለት ማለት ምን አትመለስም እንዴ? ኧረ ትመጣለህ።